ለዓለም አቀፍ ሞደርን ሜዲሲን እኮ አባት የሆኑት እነ ሲና ናቸው። የትኛውም ዶክተር ብትሄጂ ፌጦ ጠጥቷል በልጅነቱ የትኛውም ዛሬ ሐኪም የሆነው ማለት ወይ ቀበርቾ ተጭሾለታል ወይም ድኝ ታጥነዋል። ምንም ከዚህ ሳይነካካ የሚያድግ ሐኪም የለም ኢትዮጵያዊ እስከሆነ ድረስ። ነገር ግን እኛ ማህበረሰብ የተቀመረበት አንድ መንገድ አለ፣ ወቀሳ ነው። የመጀመሪያው ሁሌ አንድ ነገር ዛሬ አንድ ቢሮ ቢሰጥሽ ሚኒስተር ብትሆኚ የመጀመሪያው ስራሽ የሚሆነው በኢትዮጵያ የለመን ነው ያለፉትን ሚኒስተሮች መውቀስ መጀመር ነው። እድገትም እኔ ለምን እንደዛ እንደሆነ አላውቅም። ማሳደግ አይደለም ያንን ለዓለም አቀፍ ሞደርን ሜዲሲን እኮ አባት የሆኑት እነ ሲና ናቸው። ምንም ጥያቄ የለውም። ማንም የሚስማማበት እነ ሲና ናቸው። ከባህላዊ ሕክምና አድገው ዘመናዊ አዘምነው የመጀመሪያዎቹን ኦፕሬሽን ምናምን ማድረግ የጀመሩት ምንድነው ሰነመኪን ጨምቀው ሰነመኪያው በጣም የሚታወቅ ነው። ሰነመኪን ጨምቀው በአፍጫ የሚሰራ መድኃኒት እኔም አክቹአሊ የሳቸው መጽሐፎችን ስለምጠቀም ነው ብዙዎቹን ካንሰር ምናምን ሲያክሙ የነበሩ ሰው ናቸው። የኛ ሀገር ግን ትናንትና ያደገበትን ፌጧ ዛሬ ስትጠጪ ቢያይሽ ሐኪሙ አንቺን በጣም ኋላ ቀር ራሱን በጣም አግኖ ያያል። ይሄ ነው ችግሩ። አሁን እያልኩ ያለሁት ከዚህ እንወጣ ነው። ገና ህክምና ሐኪም ቤት ትምህርት ቤት ላይ ቆም ይጀምራል። ሞደርን ሜዲሲን የኢትዮጵያ ትራዲሽናል ሜዲሲኑ ጎድቷል። የስ ጎድቶ ሊሆን ይችላል፣ ግን በዛ እየተጠቀምን ነው ዛሬ የደረስነው። እንዴት ነው ትናንትና ያለፍንበትን ነገር ለመስበር የምንሰራው?